ሰላም እንዴት ናችሁ? የሚፍ ኤጀንት ፋሚሊ በሙሉ እና ይህንን ቻናል የምትከታተሉ ወዳጆቼ ባላችሁበት እንዴት ናችሁ ማለት እወዳለሁኝ። ዛሬ እንግዲህ የምናደርገው ባለፈው ፖፕን አከፋፈቱንና ኤጀንሲ ጋር እንዴት ኮሙኒኬት እናደርጋለን የሚሉትን የተወሰኑ ነገሮችን አከፋፈቱን በደንብ አይተናል። ዛሬ ደግሞ ፖፕ ምን ይመስላል፣ ምንድነው ከኛስ የሚጠበቅብን፣ መጀመሪያ ሴቲንጎቹን ስናቅ አሰራሩን ስናቅ ነውና ያንን መወሰን የምንችለው። ስለዚህ ዛሬ ያንን ይዤላችሁ ለአብራራ ነው ማለት ነው የመጣሁት። ከመጀመሪያው እንጀምራለን ማለት ነው። ብዙ ወሬ አላበዛባችሁም። ልክ አሁን ከመጀመሪያው ስንጀምር እነዚህ ፎሎ፣ ኤክስፖርት፣ ኒው ምናምን የሚሉ እነዚህ ወደ 4 አይነት እንትኖች አሉ። ከመጀመሪያው ስንነሳ እቺ ፎሎ የምትለውን አንድ ክሊክ ባደርጋው ምንድነው የሚያደርግልኝ? ፎሎ ያረኳቸው ሰዎች ሲመጡ አሁን ለምሳሌ ይሄንን አካውንት ፎሎ አድርጌዋለሁ ምክንያቱም የኔ ስለሆነ እዚህ ጋር መጥቷል። የኤጀንቴ ነው እዚህ ጋር መጥቶልኛል። ፎሎ ሁሉ ጊዜ ይሄ ሰው ወደ ላይቭ በሚገባ ሰዓት ወይም ወደዚህ ፕላትፎርም በሚቀላቀል ሰዓት ኦንላይን በሚሆን ሰዓት ምን ይደርሰኛል ማለት ነው? ኖቲፊኬሽን ይደርሰኛል ይሄ ልጅ ገብቷል ብሎ ማለት ነው። ስለዚህ በቀጥታ ምን አደርጋለሁኝ? እዚህ ፕሮፋይሉን በመንካት እገባለሁ ማለት ነው። ይሄ ፎሎ ስናደርግ እዚህ ጋር ሰዎችን ይደረድርልናል ማለት ነው። አሁን ስላላደረኩ ነው ሜቢ ፎሎ አድርጌ ላሳያችሁ። ስለዚህ አሁን ወደዛኛው አካውንት ለመመለስ ወይም እዛ ቦታ ላይ ለመመለስ ምን እነካለሁ? ኤክስፕሎር የምትለውን እቺን አንዴ እነካለሁኝ እንደዚህ ያመጣልኛል ማለት ነው። ስለዚህ አሁን ደግሞ ሌላ አካውንት ላይ ገብቼ ላሳያችሁ። ፎሎ ላድርገውና እዛ ጋር ከመጣልኝ ካልመጣልኝ የሚለውን እዛ ጋር ማየት ስለሚቻል ፎሎ እንዴት ነው የማደርገው? እዚች ጋር ከላይ እዚች አለች አይከን፣ እሷን አሁን እቺን ጫን ብላት ምን ታደርግልኛለች? ሰክሰስ የምትል ኖቲፊኬሽን ነገር ትደርሰኛለች። ሰክሰስፉል ፎሎ አለችኝ። እዚህ ፕላትፎርም ላይ በነገራችን ላይ ፎሎ ማድረግም አለመደረግም ምናምን ምንም የሚጠቅመው ነገር የለም። ያው ለእንትን ስለሆነ ብቻ ማለት ነው፣ እዛ ጋር እንድናገኘው ስለሆነ ብቻ። ስለዚህ አሁን ኤክስ ብዬ ልውጣና እዚች ጋር እንደምትዋት ታግ ያረኳት ጋር ኤክስ ብዬ ወጣለሁኝ። ከዛ በመቀጠል እሺ ፎሎ የሚለው ውስጥ ፎሎዊንግ ላይ ቅድም ያሳየኋችሁ ላይ ልግባ። ይሄው እንደዚህ በመገባ ሰዓት ምን አንጥቶልኛል ማለት ነው። ይሄው ቅድም ፎሎ ያረኳትን አንጥቶልኛል ማለት ነው። ስለዚህ ይሄ ባጭሩ ፎሎ ያረግናቸውን ሰዎች መርጠን የምናገኝበት ማለት ነው። ከዛ በመቀጠል ግን ወደዚህኛው ስመለስ ከመጀመሪያው እነዚህን ፎሎዊንግ አይተናል። ከዛ በመቀጠል ኤክስፖ ማለት እነዚህ የተረደሩ ሰዎች ዓለም ላይ ሊሆን ይችላል እኛ ባስከፍትንበት ሀገር ልክ እዚህ ጋር እንደምታዩት ኢንዲያ አለ ምናምን እዚህ ጋር ብዙ አሉ አይደለ? ልክ እቺን ገብተን ስንገባ ደግሞ ብዙ አለ። እሱን አሳያቸዋለሁ። እና ልክ እንደዚህ ሲደረደሩ እነዚህ አሁን የፈለግነውን ሰው ቢገብተን መጠየቅ፣ መማር፣ መግባባት፣ መተዋወቅ፣ ኮይን ካላቸው መቀየር ብቻ የተለያዩ ነገሮችን ማድረግ ይቻላል ማለት ነው። እነሱም ልጆቻቸውን እያስተማሩ ልጆቻቸው ጋር እየተማማሩ ስለሆነ ማለት ነው። ከዛ በመቀጠል እዚች ኒው የሚለውን ደግሞ ስንነካ እዚች ኒው የሚለውን አሁን ደግሞ ብነካ ሌላ ያመጣልኛል ማለት ነው። ይሄ ምንድነው? ወደዚህ ፕላትፎርም አዲስ ገብተው ኤጀንሲ የሆኑ ሰዎችን እንደዚህ ይደረድርልኛል። ማለቂያ የለውም። ወደታች በጣም ብዙ አለ። ከዓለም ላይ ሙሉ ኤጀንሲ ሆነው የሚሰሩ አዲሶችን እዚህ ጋር ያመጣልኛል ማለት ነው። ከዛ በመቀጠል ይሄንኛውን በመነካ ሰዓት ግን ምንም ጥቅም የለውም። ኦፕን ምናምን ነው የሚለው ሌላ ነገር ፖፕ እንትን ስለሆነ አዲስ ክሬት አልተደረገምና ስለዚህ አለ። ነገር ግን ክሬት ሲደረግ ደግሞ ስለሱ በደንብ ገለጻ ሰራላችኋለሁ። ስለዚህ እዚህኛው ጋር ኤክስፕሎር ላይ እንመለሳለን ማለት ነው። ከዛ በመቀጠል እነዚህ ቻለች እነዚህ አገሮች አሉ። አሁን እቺ ምንድነች? እዚች ላይ ከሆነ የራሴ ሀገር ላይ ነው ማለት ይሄ ኢትዮጵያ ነው እኔ ያስከፈኩት በኢትዮጵያ ነው ያለሁት ማለት ነው። ስለዚህ ምን አደርጋለሁኝ እኔ አሁን እንግሊዞችን በፈልግ ወይም ህንዶችን ወይም አረቦችን የሚመቹ ከሆነ ወይም እነሱ ቤት ደህና ጊፍት ማገኝ ከሆነ እቺ ቀስት ያላኖርኩባትን 3 ነጥብጣብ አንድ ክሊክ አደርጋለሁኝ ማለት ነው። ከዛ በመቀጠል እንደዚህ ያመጣልኛል። ከዛ ምን አደርጋለሁኝ ሾሚ የምትላለች በደንብ ለማየት እቺን ክሊክ ሳደርጋ ዝርግፍ ያደርግልኛል ከነ ማለት ነው። አሁን እዚህ ውስጥ ኢንዲያ በፈልግ አሁን በኢንዲያ ሀገር ከፍታችሁ ኢትዮጵያ አልመጣላችሁ ያለ የተቸገራችሁ ሰዎች ካላችሁ አሁን ለምሳሌ ኢትዮጵያን ወደ ታች አድርጋችሁ ሉክ እዚች ጋር ኢትዮጵያ አለች ማለት ነው። ኢትዮጵያ መጠቀም እዚህ ጋር ህንድ አለ የተለያዩ ሀገር ጀርመኖች ነው ስላሉ እዚህ ጋር በእነዚህን መጠቀም ይቻላል ማለት ነው። አሁን ለምሳሌ አንድ አድርጌ ላሳያችሁ። ለምሳሌ ፓኪስታን ባደረገው ፓኪስታን ይፈልግልኛል። ኦኬ ፓኪስታኖችን አንጥቶልኛል ማለት ነው። ወደዛው ግን መመለስ ብፈልግ አሁን ወደዛው ወደ ነበርኩበት ይሄን በደንብ አሻራተትና ልክ ቅድም እንዳልኳችሁ እቺን አይከን ነው የምነካው። ቀጥታ መፈለግ አገር አይጠበቅብኝም። ይሄን በመነካ ሰዓት ወዲያውኑ ፈልጎ ሰርች አድርጎ እነዚህን ሰዎች ያመጣልኛል ማለት ነው። ከዛ በመቀጠል እነዚህ ሆነር የሚሉት ምንድነው የሚለውን እና አክቲቪቲ እንትን የሚለውን እሱን በደንብ ለማየት እንሞክር ማለት ነው። ልክ እዚህ ጋር በመንገባ ሰዓት
ልክ እዚህ ጋር በምንገባ ሰዓት እንግዲህ በአለም ላይ በጣም ብዙ ፖፕን የሚሰሩ ሰዎች አሉ። በእኛ በኢትዮጵያም ደረጃ በአፍሪካ ደረጃና በአለም ደረጃ ራንክ ያስቀምጣል። ራንክ ማለት ምንድነው? ሰዎች ተወዳድረው ወይም ኮይን ይበልጥ አንቀሳቅሰው እዚህ ፕላትፎርም ላይ ትልቅ ገንዘብ የሰራ ሰው እንደ ራንክ ይቀመጣል። አሁን ለምሳሌ አንደኛ የወጣው አሁን ይሄ ነው፣ ኬንያዊ ይመስለኛል። አይሚን እዚች ጋር ባንዲራው። እነዚህ ግን ከ2 እስከ 3 ኢትዮጵያዊ ናቸው። ከዛ ስክሮል ስናደርገው እዚህም ጋር ልክ እንደዚሁ ሌላ ሀገሮችን እናያለን። ኢትዮጵያ እዚህ ጋር አንደኛ ወጣለች ማለት ራንክ ዴይሊ ያለ ምናምን በጣም ብዙ ስላሉ እነሱ ማየት ይቻላል። እዚህ ጋር ገብታችሁ ለራሱ የሀገራችሁን እዚህ ጋር ማየት ይቻላል ማለት ነው። ስለዚህ እንደ ራንክ ነው የሚያገለግለው። ለጀማሪ ሰው ምንም ጥቅም የለው፣ ምንም አይነት እንትን ስለሌለው መውጣት ይቻላል ማለት። ከዛ እዚህኛው ጋር በመንገባ ሰዓት ሜቢ ማርክ ላድርግላችሁ። ወደዚህኛው በመንገባ ሰዓት እዚች ጋር አክቲቪቲ የምትለው ጋር በመንገባ ሰዓት ያው ለእናንተ ጥቅም የለውም፣ ለጀማሪዎች ግን እንደው ሃይላይቱን ብታዩት በሚል ነው እንጂ ሌላ ነገር የለውም። አሁን ለምሳሌ ሾሚ የሚል አለ እዚህ ጋር። ሾሚ የሚለው ምንድነው? እናንተ ዩቲዩብ አካውንት ካላችሁ ዩቲዩብ ላይ ቪዲዮ ፖስት አድርጉልኝና እኔ የምሰጣችሁን ቪዲዮ እኔ ልክፈላችሁ በእይታው ነው የሚለው። ብቻ እንደዚህ አይነት ነገሮች እዚህ አዳዲስ ነገሮች ሲኖሩ ይለቃል። ያው እኛ ጥቅም ስለሌለው ጀስት ለማየት ብቻ እንወጣለን ማለት ነው። ከዛ በመቀጠል ግን እነዚህ ሰዎች ምን እየሰሩ ነው፣ እኛ እነዚህ ሰዎች ላይ ገብተን ምን እናገኛለን የሚለውን ደግሞ በደንብ እናያለን ማለት ነው። ከዛ ሲቀጥል እዚህ ጋር እንደምታዩት የሆነ የሚሄድ ነገር አለ አይደል? እዩት። አሁን እየሄደ ነው፣ ይመጣል፣ አሁን ይሄዳልና ይሄ ምንድነው እንግዲህ ዩቲዩብ ፖፕ እንደ ዩቲዩብ ነው የምንለው ወደን አይደለም። ምክንያቱም እዚህ ጋር ኦንላይን ላይ በሚያመጣቸው እነዛው ማስታወቂያ ናቸው። በማስታወቂያዎቹ ገንዘብ ይከፈለዋል። እዚህ ጋር ማስታወቂያ ያሳያል፣ ገንዘቡን ይቀበላል ማለት ነው። በዚህ መልኩ ለራሱ አንድ ገንዘብ ተጠቃሚ ይሆናል ማለት ነው የፕላትፎርም። ከዛ በመቀጠል እነዚህን ሰዎች ገብተን በደንብ ለማየት እንሞክር ማለት ነው፣ ምን እያደረጉ ነው የሚለው ማለት ነው፣ ሃይላይቱን ለማየት ስለሆነ። ስለዚህ እዚህ ጋር እንዳልኳችሁ ቅድም የፈለግነውን ሰው ፎሎ የምናደርግበት እቻ አይከን አለች። ከዛ ቀጠል ሲል ደግሞ እነዛ አይከኖች አሉ። እነዛው አይታችኋቸው ከሆነ ወደ 4 ደቂቃ አካባቢ ነው የሚቆጥሩት። እዚች ጋር ቻት ክብ አድርጌባታለሁ። 4 ደቂቃ ከ44 ከ45 ነው ያለችው የምትቀጥለው። ምንድነው አንድ ሰው እዚህ ጋር መጥቶ 40 መሰብሰብ ይችላል ማለት ነው። 4 ደቂቃ በምትሞላ ሰዓት 40 መሰብሰብ ይችላል። ግን ይሄንን ነገር ነካክቼ ከመተውላችሁ ኮይንና ፖይንት እንዴት እናገኛለን፣ ገንዘብ እንዴት እናገኛለን፣ ኮይን እንዴት እንደሰበስባለን የሚለው ጋር እሱ ጋር በደንብ አያይዤ ብሰራላችሁ ተመራጭ ስለሆነ ኤክስን ይዤ እወጣለሁ ማለት ነው። ስለዚህ ቀጥታ የምመጣው ወረታች ነው። ልክ እዚህ ጋር እንዳልኳችሁ እቺ የሰርች ምልክት ናት። ልክ እንደዚህ ደግሞ እንደ ሆነሩ እቺም ራንክ ነች። እቺ ማሰሮ የምትመስለው ነገር ራንክ ነች። ስለዚህ ራንኮቹ ምንም አይጠቅሙንም ለኛ አሁን ለጀማሪ። ስለዚህ በመቀጠል የትኛው ነው የምንገባው? እዚች ላይቭ የምትለው ላይ ነን አሁን። ከዛ እኛ ምን ላይ እንገባለን? እዚች ጋር ባትሪ ምልክት ምንላት በተለምዶ እሷ ጋር እንገባለን። ምንድነው ያዘችው የሚለውን በደንብ ለማየት ማለት ነው። ቅድም ያየነው እንግዲህ ምንድነው ፓርቲ አላየንም። ይሄ ላይቭ የሚባለው ነበር ሜቢ ካስታወሳችሁ። ይኸው እዚህ ጋር ላይቭ የሚባለው ነው ያየነው። አሁን ደግሞ እያየን ያለነው እቺኛይቱን አይከን ነው ማለት ነው። እዛ አይከን ላይ አሁን ለምሳሌ ዝም ብዬ ልግባና ላሳያችሁ። እንግዲህ ቦታ በጣም ይያዛል። አብዛኛውን ጊዜ ላይ የሚሆኑ ሰዎች እንደምታዩት ወደ 16 አካባቢ ወንበር አለ። እዚህ ጋር 16ኛ ወንበር፣ ነገር ግን ሁሉም እንደምታዩት ተይዟል። አሁን እዚህ ጋር እንደምታዩት ሰው አለበት ማለት ነው። ኦልሞስት ወደ 50 ሰው አካባቢ አለ እዚህ ጋር እንደሚያሳይ ከሆነና እዚች ጋር መግባት አንችልም፣ ቦታ የለንም። ስለዚህ ኤክስ ብለን እንወጣለን ማለት ነው። እየቀጠልን ነው የምንሄደው። ቶታሊ የምናልፈው ነገር የለንም። እዚች የመሃሏን እንነካለን። ቀጣዩን ስቴፕ ሶስተኛዋን እዚህ ጋር በምንመጣ ሰዓት እንግዲህ ይሄ ፕላትፎርም ልክ እንደ ቲክቶክ እንደ ፌስቡክ እንደ ሌሎችም ፕላትፎርም ነው። ፖስት ማድረግ ይቻላል፣ ላይክ ማድረግ ይቻላል፣ ኮሜንት ሴክሽን መጻፍ ይቻላል፣ ጊፍት መስጠት ይቻላል። ልክ አሁን ይሄን ሰውዬ ብታዩት እዚች ጋር ፎቶ ፖስት አድርጓል። ይሄው እዚህ ጋር ፎቶ እንደ ኤፍቢአይ ኮሜንት እዚህ ጋር መጻፍ ይችላል። አሁን አንድ ኮሜንት ተጽፎለታል ሀይ ተብሎ እኔ እዚህ ጋር ከፈለኩኝ የፈለኩትን ኮሜንት ይሄው ሴንድ በምለው ሰዓት ኮሜንቱ ኦልሬዲ ይቀመጣል ማለት ነው ገብቶ። ላይክ ማድረግ ብፈልግ አሁን እዚህ ጋር ገባና ጊፍት መስጠት ብፈልግ ጊፍት ፎሎ ባረገው ፎሎ መስጠት እችላለሁ ማለት ነው። ስለዚህ ላይክ ባረግ እዚች ጋር ላይክ ማድረግ እችላለሁ። እዚች ጋር እንደምታዩት ላይክ ሳረግ አንድ ሆነ ማለት ነው፣ መመለስም ማድረግም ስለምችል። ከዛ በመቀጠል ያው ውጮች ናቸው ፎሎ ስላላረኩኝ ነው እንጂ እንደውም ዛሬ ኢትዮጵያ ናቸው የመጡት። አብዛኛው ኢትዮጵያ የሚሰሩ አለ። አሁን ለምሳሌ ፈርኒቸር እያስተዋወቁ ነው እዚህ ጋር ምናምን። ልክ እንደዚህ መጻጻፍ ማውራት ይቻላል ማለት ነው። ልክ ቪዲዮም ፖስት ማድረግ ይቻላል እንደ ኤፍቢ ማለት ነው። ከዛ በመቀጠል ግን እዚች ጋር እንደ ቲክታክ ለመጠቀም ከፈለግን ደግሞ ቪዲዮ ምትላይ ከናለች አይደለ? ልክ እሷን በመነካ ሰዓት እንደ ቲክቶክ ልክ እንደምታዩት እንደ ቲክቶክ ነው።
ኦሬዲ እንደዚህ ያመጣልኛል ማለት ነው። አሁን ይሄ ምንድነው የሚያሳየኝ ልክ እንደ ቲክቶክ እዚህ ጋር ፎሎ ማድረግ ይችላልው ጊፍት መስጠት ይችላልው ላይክ ወደ 331 አለ ኮሜንት ሼር የፈለኩትን ነገሮች ቲክታክ ላይ ማገኛቸው ነገሮች እዚህ ጋር መስጠት ይቻላል ማለት ነው። ልክ አሁን እዚህ ጋር ጊፍት መስጠት ይቻላል ኮሜንት ሴክሽን መጻፍ ይቻላል እንደዚሁ ደግሞ እዚሁም ላይ ቪዲዮ ፖስት ማድረግ ይቻላል ማለት ነው። ልክ እንደ ቲክቶክ ያልንበት ምክንያት ይሄ ነው ማለት ነው። ከዛ በመቀጠል እዚህ ጋር አሁንም ምን የሚላለ ፎሎዊንግ የሚላለ ልክ አሁን ፎሎዊንግ የሚለውን ነክተን እንዲያው ማለት ነው። ፎሎዊንግ የሚለው ምንድነው ቅድም እዛ ጋር እንዳልኳችሁ ኦሬዲ አሁን ልመለስና አንዱ ሰው ፎሎ አድርጌ ልንጣ አሁን ለምሳሌ ይሄን ሰውዬ እዚህ ጋር ልገባለሁ ፎሎ አድርገዋለሁ እመለሳለሁ ፎሎዊንግ ላይ በመገባ ሰዓት እሱ ቪዲዮ አሁን ፖስት ካረገ ወይም እሱ ፖስት ያረጋውን ቪዲዮ በሙሉ ይዘረግፍልኛል ማለት ነው። በቃ በሙሉ ፖስት ያረጋውን ከዚህ በፊትም ያረጋውን እንደምታዩት ይሄው እዚህ ጋር በቃ እነዚህን ሁሉ ቪዲዮዎች ፖስት አድርጓል ይሄ ሰውዬ ፎሎዊንግ ላይ አንጥቶልኛል ማለት ነው። ስለዚህ እዚች ጋር የምናገኛት አይከን ምንድነች ማለት ነው የፖስት የምናደርግበት ላይክ የምናደርግበት ሐሳባችንን ሼር የምናደርግበት ምናምን እዚህ ጋር እናገኘዋለን ማለት ነው። ከዛ በመቀጠል ግን ምን ላይ እንገባለን እዚችኛይቱ አራተኛይቱ አይከን ላይ እንገባለን ማለት ነው። ልክ አራተኛይቱ አይከን ላይ እንደገባን ምንድነው የሚያመጣልን ሜሴጅ ሰዎች ጋር ስንጻጻፍ ኮሙኒኬት ስናደርግ ሜሴጅ ቦታ ነች እንደምታዩት እንደ ሜሴጅ አይከን ነው እንትሯም ኢሞጂ ነው። ልክ እዚች ጋር አሁን በመንገባ ሰዓት አሁን እዚህ ጋር ራንክ አለ እዚህ ጋር ውሰድ እያለኝ ነው ኢንካም አለ እያለኝ ነው። ከዛ በመቀጠል እዚህ ኦፊሻል እንትን ከፍተሃል እያለኝ ስለከፈኩኝ እዚህ ጋር አካውንት ሴኩሪቲ አድርገሃል ክሬት አድርገሃል አዲስ እያለኝ ነው። ግን አዲስ የተከፈተ አካውንት ስለሆነ እነዚህ ጋር ግን ዋናው ጥቅሙ ይሄ ሳይሆን ሰዎች ጋር ለመጻጻፍ ነው። ለምሳሌ እንዴት እንደሆነ ላሳያችሁ ላይቭ ላይ ልመለስና ይሄን ሰው የነክቻው ለምሳሌ ልጻፍለት ፎሎ አድርገውና ልጻፍለት ፎሎ አድርገውና ጽፍለት ምን እንደሚከሰት እኔ ስለዚህ ፕሮፋይሉን እነካለሁኝ። ከዛ በመቀጠል ቻት ሜሴጅ ምልክቷ እሱ ጋር መጣልኛለች ኦሬዲ ቻት ምልክቷን እነካለሁኝ የፎሎ ምልክቷ ማለት ነው። ከዛ በመቀጠል እዚህ ጋር መጻፍ ይቻላል። አሁን ለምሳሌ እዚህ ጋር ሃይ ብዬ ብጽፍለት ስለሚቻል ማለት ነው ሃይ ብዬ መጻፍ እችላለሁኝ ማለት ነው። ሃይ ብዬ ስጽፍለት እያያችሁት ነው ቀጥታ ሲሄድ ልክ በዛ አይነት መልኩ ይሄዳል ማለት ነው። ቀጥታ እዚች ጋር እንደምታዩት መልኩ ይሄዳል ማለት ነው ቀጥታ ማለት ነው እዚች ጋር። ነገር ግን እዚህ ጋር በምንጻጻፍ ሰዓት ወደ 10 ኮይን አካባቢ ይቆርጠናል ማለት ነው። ልክ እዚህ ጋር ሰውየው ከ3 በላይ መጻፍ አይቻልም 3 ጽፋችሁ ለካል መለሰ ኦሬዲ አልፈለጋችሁም ፕላትፎርሙ ስለሚያስፍ እንዳትጽፉ ነው የሚያደርጋችሁና ነገር ግን ሰውየው እየተመላለሳችሁ ያወራችሁ ከሆነ 10 ኮይን ይቆርጣችኋል። ያው አንዳንዴ ላይቆርጣችሁም ይችላል። በርግጥ አብዛኛውን ጊዜ አንዳንዶችን ይቆርጣል አንዳንዶችን እንትን አይልምና ሊቆርጣችሁ ይችላል። አሁን ሜቢ ሃቢ ሲጽፍለት የሚያመጣልኝን እኔ አሁን ይሄን ልጅ ወይም እዚህ ጋር ልግባና ሃቢ ልጻፍለት ፎሎ ስታረጉት ነው መጻፍ የምትችሉት። ፕሮፋይሉን በመንካት ሜሴንጀር ውስጥ እንደቀድሞ በመግባት ሃይ ብለን እንጽፋለን ማለት ነው። እንደዛ አድርገን እንጽፋለን ማለት ነው። ኦሬዲ እዛ ጋር ከመጣ ቼክ እናድርገው እዚህ ጋር እንገባለን። ኦኬ እዚህ ጋር እንደምታዩት ቅድም የሱም የጻፍኩለት መጥቷል ይሄንኛው መጥቷል ማለት ነው። ስለዚህ እዚህ ጋር ገብተን የተጻጻፍነው እዚህ ጋር የጻፍነውን ቼክ ማድረግ እንችላለን የተጻፈልንን ቼክ ማድረግ እንችላለን ማለት ነው። እንዳልኳችሁ ግን 10 ኮይን ሉዝ ያደርገናል ይቆርጠናል ማለት ነው። ክፍያ ስለሆነ በውስጥ ስለሆነ የተጻጻፍነው ስለዚህ እዚህ ላይ ያለው ነገር አበቃ ማለት ነው። ከዛ በመቀጠል ምን ላይ ነው የምንገባው እዚች ዋና ሴቲንጓ ላይ በጣም ብዙ ነገሮቻችንን የምትይዘው እቺ አይከን ነች። እዚች አይከን ላይ እንገባለን ማለት ነው። ኦኬ ከዛ አይከን ሲጀምር ከመጀመሪያው ጀምሮ ማስረዳት ይኖርብኛል ማለት ነው። ይሄ የራሳችን ፕሮፋይል እና የራሳችን አይዲ የሚባለው ይሄ ነው። ስማችን አለ እዚች ጋር እነዚህ ሁለት አይኮኖች ምንድናቸው የሚለውንም በደንብ አስረዳለሁ። እቺንም በደንብ በሌላ ቪዲዮ ጠብቁኝ እሱም በደንብ አስረዳለሁ። ይሄ ግን አይዲ መገኛችን ቅድም እኔን እዛ ጋር 55 23 70 90 ብላችሁ ሰርች አድርጋችሁ ሚፍታህ የሚል እንደመጣላችሁ እዚህም ጋር እቺን ሰርች በምታረጉ ሰዓት እነዚህ አይኮኖች ይከፈታሉ ይመጣሉ ማለት ነው። እናንተን ሰዎች ያገኛችኋል ማለት ነው። እዚህ ጋር ፍሬንዶች ማፍራት ይቻላል። ፎሎ እሱም ባክ መልሶላችሁ የምታወሩት ከሆነ ፍሬንድ ዋን ብሎ እዚች ጋር ይጽፍላችኋል። ፎሎዊንግ አለ እኔ ፎሎ ያረኳቸዋል ለምሳሌ 3 ሰዎችን አሁን እኔ ከገባሁኝ ፎሎ አድርጌያለሁ። እኔንስ ፎሎ ያረጉኝ ሰዎች ምን ያክል ናቸው የሚለውን ብዛታቸውን እዚህ ጋር ማወቅ ይቻላል። ከዛ በመቀጠል ቪዥን ፕሮፋይልን ሲያዩት ሰዎች ምን ያክል ናቸው በቀን ውስጥ ፕሮፋይልህም ምን ያክል ሰው አይቶታል የሚለውንም እዚህ ጋር ማንጣት ይቻላል። ምክንያቱም ገብቶ ይወጣም ሊሆን ይችላል ብቻ ፕሮፋይላችንን ያየውን ሰውዬ እዚህ ጋር ማግኘት እንችላለን ማለት ነው። ከዛ በመቀጠል ወረታች ወረድ ስንል ቪአይፒ ሚል አይከን እናገኛለን። ቪአይፒ ራሱን የቻለ ትልቅ ቪዲዮ ስለሚያስፈልገው እሱንም በሌላ ቪዲዮ በደንብ እናሳያለን ማለት ነው። ስለዚህ ግን እንዳለው እቁት ቪአይፒ የሚባል ነገር አለ። ከዛ አለፍ ስንል ደግሞ ኮይንና ፖይንት የሚባል ነገር አለ።
አሁን ኮይን እና ፖይንት ምንድነው የሚለው ልንገራችሁ። ይሄ 100 ኮይን የሰጠኝ አሁን ቅድም በምገባ ሰዓት ሪሲቭ ስል ተመልክታችኋል። ስለገባሁኝ ስለከፈትኩለት ሰጠኝ ማለት ነው። ይሄ ኮይን ዶላር ነው፣ ይሄም ዶላር ነው፣ ይሄኛውም ዶላር ነው። ሁለቱም ዶላር ናቸው። ግን ልዩነታቸው ምንድነው? ኮይን የሚባለው ነገር እዚህ ቦታ ላይ መገበያያ ነው። ልክ ጊፍት የምንሰጥበት፣ ጊፍት የምንቀበልበት፣ ቪአይፒ የምንገዛበት፣ ሰዎች ጊፍት የምንሰጥበት፣ ብቻ የተለያዩ ነገሮችን ባክግራውንድ ማሳመሪያ የምንገዛበት ምናምን እንደ መገበያያ ነው እዚህ ጋር የምንጠቀመው ይሄ ኮይን የሚባለው ነገር። ወደ ፖይንት ጋር ስንመጣ ግን ፖይንት ማለት ደግሞ ራሱን የቻለ ዶላር ነው። ዶላር እንዴት እንደሆነ ዶላር እንዴት ነው ያልኩበት ምክንያት እዚች ጋር ፖይንት የምትላለች። ፖይንት የሚለውን አንዴ እንነካለን። ከዛ በመቀጠል እዚህ ጋር ምንድነው የሚያመጣው? ኢንካማችን የ30 ዴይ አለ፣ የ7 ቀን አለ። ልክ እዚህ ጋር የ7 ቀን የመንዝ የዊክ የቀን ምናምን አለ። የቀን ገቢያችን ምናምን የምናይበት ነው። እዚህ ጋር በላይቭ ስትሪም ምን ያክል እንዳገኘን፣ በፓርቲ ከዛ ፕላትፎርም ሪዋርድ ምን ያክል እንዳገኘን የሚያሳይ ነው። ስለነሱ በደንብ ስለምሰራ በኋላ ላይ በጥልቀት መመልከት ይቻላል። ስለዚህ አሁን ዊዝድሮ ነው የሚለው ነው የምነካው። አሁን ፖይንት ምንድነው የሚለው ለማወቅ ሉክ እዚህ ጋር ፖይንት ቢኖረኝ አሁን 00 ያለው ቅድም ስለሌለኝ ነው። እዛም 00 ስለሆነ ቢኖረኝ እዚህ ጋር ዊዝድሮ አማውንት ይለኛል። እዚህ ጋር መጠኑን ያሳውቅልኛል። $5 $500 $20 ሰራሁኝ ማለት ነው። ልክ ይሄ እዚህ ጋር ባስቀመጠልኝ ሰዓት ደግሞ እኔ ማውጣት ስለምፈልግ ልክ እዚች ጋር ሜትር ምትላለች አድ ሜትር ፔመንት ምትል እችን ቀስቷን አንዴ እነካለሁኝ ማለት ነው። ልክ ቀስቷን በምነካ ሰዓት የኢትዮጵያ ባንኮች ሙሉ ይዘረግፋሉ። እዚህ ጋር ምንድነው ኢዮፕ ምናምን ብቻ ማውጫ መንገድ አለ፣ የሲሪቲ አለ፣ ባላንስ አለ፣ ፔፓል አለ፣ ቴሌብር አለ፣ ኮመርሻል ባንክ አለ፣ አዋሽ ባንክ አለ፣ አቢሲኒያ አለ፣ ኦሮሞ ህብረት ስራ ባንክ አለ። ይቀጥላል ወደታች እነዚህ የሳፋሪኮም ኤምፒኤስ አለ፣ ዳሽን ባንክ አለ፣ ንብ ባንክ አለ። እነዚህ በተዘረዘሩት በሙሉ ምን ማድረግ ይቻላል? ዊዝድሮ ማድረግ ይቻላል ማለት ነው። አሁን ለምሳሌ እኔ በዛ አይከን ብፈልግ በዙ አይከን ማውጣት ይችላለሁ ማለት። ስለዚህ የፈለኩትን ባንኮች በቴሌብር ከፈለኩ በቴሌብር፣ በፔፓል ከፈለኩ በፔፓል፣ በአዋሽ ከሆነ በአዋሽ ቀጥታ ስለሆነ የሚገባለን በእንደዚህ መጠቀም ቻይ። እኛ ስለ ሰው ትራንስፈር ማድረግ ነው የምፈልገው። አጎቴ አሜሪካ አለ፣ እህቴ ሳውዲ አለች ነው ካልን ደግሞ ሰው እዚሁ ላይ የሰራነውን ገንዘብ ትራንስፈር ማድረግ ይቻላል። ባንክ ቤት ምናምን መሄድ አይጠበቅብንም። ልክ እዚች ጋር ኢቲ የምትላለች እሷን በመንካት ሌላ ሀገር ላይ ከሆኑ ሜቢ እዚ ጋር ሀገራቸውን እንጽፋለን። አሁን ለምሳሌ አሜሪካ ቢሆኑ እዚ ጋር አሜሪካ ብለን ስጽፍ ወዲያውኑ ይመጣል። አሜሪካ ብለን እንጽፋለን። ልክ አሜሪካ በነዚህ በፔፓል በባይናንስ ከዛ በነዚህ መላክ ይቻላል ማለት ነው ወደዛ። ስለዚህ በተለያዩ አሁን ለምሳሌ የተለያዩ ሀገሮች አሉ። ሜቢ እዚ ጋር ለእናንተ ለማሳየት ሲሆን እዚች ጋር አሁን እንንካው። ሀገሩን ማላቀውም እዚች ጋር ግን ያመጣልናል። እንደዚህ በቃ የፈለግነውን ሀገር ባንኮችን አሁን ዴንማርክ ይመስለኛል ሜቢ እንደዚህ ያመጣልናል። ይሄ ባንኩን አሁን ለምሳሌ ባንክ ትራንስፈር የሚላለ እዚህ ጋር እንዳለ ያመጣልናል ማለት ነው። ከዛ ባክ ብለን እንመለሳለን ማለት ነው። ከዛ እዚህ ጋር ደግሞ ልክ ቅድም ጭነክተን የገባ ነው። ከዛ ከሷ ወጥተን ደግሞ እዚች ጋር የየቀኑን ዶላር ምን ያክል እንደደረሰ የሚናገርበት ነው። ምክንያቱም እኛ በዶላር ነው የምንሰራው። በዶላር ልክ እዚህ ጋር በዶላር ነው እየተከፈለን ያለው። ልክ በዶላር በምንሰራ ሰዓት አሁን እዚህ ጋር ምን እያለ ነው? $1 ወይም እዚህ ጋር $1 ልንል የምንችለው 10,000 ፖይንት ነው። ቅድም ገብቼ የመጣሁት ፖይንቱ 10,000 ሲሆን ስንት ይሆናል ማለት ነው በኢትዮጵያ። አሁን ሌላ ሀገር ላይ ባደረገው ምንዛሬውን ይቀይረዋል። ግን በኢትዮጵያ ስለሆነ ስንት ይሆናል? ኦልሞስት አሁን ወደ 153 ብር አካባቢ ነው $1 ማለት ነው። ስለዚህ የቀኑ ምንዛሬ ጨምረዋል ቀንሷል ዶላር እዚህ ጋር ማየት ይቻላል ማለት ነው። ስለዚህ ባክ ብለን እንወጣለን ማለት ነው። ስለዚህ አሁን የኮይን እና የፖይንት ልዩነት የተረዳችሁ ይመስለኛል ማለት ነው። ያልገባችሁ ጥያቄ አስተያየት ካለ ኮሜንት ሴክሽን ላይ ማስፈር ይቻላል። ከዛ በመቀጠል አሁን እዚህ ጋር ጠቃሚ የሚባሉት ነገሮች ነው ለማስረዳት የምሞክረው ቪዲዮም እንዳይረዝምብኝ። ከዛ እዚህ ጋር ሪዋርድ የሚላለ፣ ራንክ የሚላለ፣ እነዚህ ስቶር ምናምን ኢንቫይት የሚሉ ነገሮች አሉ፣ ፋንስ ክለብ የሚላለ። አሁን እነዚህን በዝርዝር ለማስረዳት እንሞክር። ሪዋርድ የሚለውን ቀጥታ ነክተን ነው መንገባው። ነክተን በምንገባ ሰዓት የሴቶች ሪዋርድ ይለያያል፣ የወንዶች ሪዋርድ ይለያያል። ሪዋርድ ማለት ምንም ሌላ ነገር የለውም የቀን ገቢ ወይም የቀን ክፍያ የምንቀበልበት ነው፣ ዴይሊ ማለት ነው። እዚች ጋር እንግዲህ አክቲቪቲ ይላል፣ ኢንቫይት ያደረግናቸውን ሰዎች ገብተን መቀበል ነው። ዴይሊ ታስካችን እዚች ጋር አለች። አሁን ለምሳሌ ዴይሊ ላይ ባረገው ዴይሊ ታስካችን እቺ ነች። አሁን እዚህ ጋር ይሄ የነዚህ የእንትኖች ስለሆኑ ሾሚ ቅድም ያልኳችሁ የምታገኘውን አሳይና ከፍላለሁ ምናምን የዩቲዩብ ዝጋ ነው። ስለዚህ ብዙ ስለምሰራ ችግር የለውም። ወደ ላይ ስክሮል ባረግን ሰዓት እዚች ጋር የምናገኘው ግን ኢንቫይት የምትላለች አይከን። ኢንቫይት ማለት ምንድነው? አንድ ሰው አንድ ሴት በወንድ አይከፍልም። እዚህ ጋር ልብ የምትሉልኝ አንድ ሴት ወደዚህ ፕላትፎርም በምትጋብዝ ሰዓት እዚች ጋር ያያችኋት ነው እስከ $14 ድረስ ክፍያ ፈጽማለሁ ይላል። እስከ $14 ድረስ ኢንቫይት ላይ በኋላ ገብተን ስለምናየው ችግር የለውም። ከዛ በመቀጠል ግን ቅድም እንትን ያልኳችሁ ቪአይፒ ያልኳችሁ እዚህ ጋር አለ። ስለሱ በደንብ እሰራለሁኝ። ከዛ በመቀጠል አሁን እዚህ ጋር ምን ማድረግ ይችላሉ? 500 ኮይን
ኦልሞስት 200 ኮይን መቀበል እችላለሁ። ከዛ 300 ኮይን 500 እዚህ ጋር 500 1000 ኮይን አሁን ዛሬ መቀበል እችላለሁ ማለት ነው። ምን ሳረግ ነው የምቀበለው የሚለውን እዛው ጋር ዲቴል ስላለ ፓርቲ ላይ በመቀመጥ ምናምን ነው የሩል ውስጥ ገብቼ አግቼ መጠቀም እችላለሁ ማለት ነው። ስለዚህ እዚች ጋር ሪዋርድ የሚለው የቀን ታስካችንን መቀበያ ወይም ማያ መንገድ በቃ ትራንስፈር የሚደረግልን ገንዘብ ወይም የሚሰጠንን ፕላትፎርም የምናይበት ቦታ ነው ማለት ነው። ከዛ በመቀጠል ራንክ የሚላለ ራንክ እንግዲህ ቅድም እንዳስረዳኋችሁ አንደኛ የሆኑ ሰዎች በአፍሪካ በኢትዮጵያ ብሎም በዓለም ሀገራት አንደኛ የሆኑ ሰዎችን ዴይሊ የምናይበት ነው። አሁን ለምሳሌ ብዙ ኮይን እዚህ ጋር አንደኛ የሚኮነው ኦልሞስት ኢትዮጵያን በጣም ብዙ ቦታ አሉ ጎበዝ ልጆች ስላሉ ማለት ነው። እና ምንድነው ኮይን በማንቀሳቀስ ኮይን ሲያንቀሳቅሱ ጠንካራ ሆኖ ብዙ ኮይን እና ብዙ ሪስ ይኖራቸው ኮይን በሚያንቀሳቅሱ ሰዓት እዛ ጋር የሚያመጣልን ቦታ ነው ማለት ነው። ከዛ ስቶር ላይ እንገባለን። በመቀጠል ስቶር ደግሞ የምንገዛው ከፕላትፎርም የምንገዛው ልክ በኮይን ቅድም ኮይን መገበያ ነው እንዳልኳችሁ ምን እንገበይበታለን እንዳልኳችሁ እነዚህ አሁን ከፕሮፋይል ጀርባ ይሄ እንዲሆን እነዚህ ይፈልጉ። አሁን ለምሳሌ እነዚህ በኮይን ናቸው የሚገዙት። አሁን ይሄ በስንት ነው ማለት በ50 ሺህ ነው የሚገዛው። እነዚህም በ50 ሺህ ነው የሚገዙት ምናምን ወደታች ብትወርዱ አለ ብዙ አይነት የምትገበዩት። አሁን ለምሳሌ እዚህ ጋር ከ100 ኮይን ጀምሮ ምናምን እነዚህ ጋር መገበያት ይቻላል፣ መገበያት መሸመት ይቻላል። ጀስት እንድታውቁት ያክል ነው እንጂ ለእናንተ ምንም እንግሊዝ ነው ዋናዎች የሚባሉት ነው ማስረዳው። ከዛ በመቀጠል ኢንቫይት የሚለው ጋር ልክ ኢንቫይት የምትለው አትችምት ሄዳለች አይደለ? እዚህ ጋር $14 ራሱ እያለ ይናገራል። ኢንቫይት ላይ ስንገባ እስከ ሩሉ እስከ መረጃው ያመጣልና ማለት ነው። ኢንቫይት ምንድነው? እዚህ ጋር ዴይሊ ኢንካም አለን፣ እዚህ ጋር ነምበር ኦፍ ኢንቫይት አለን። ይሄ ምንድነው? እኛ አንድ ሰው ኢንቫይት አድርገን ወይም አንጥተን ምንድነው የምናደርገው? ገንዘብ በሚቆጥርልን ሰዓት ቅድም $14 አላልኩም? ልክ እዚህ ጋር እንደምታዩት $14 እንደሚለው ልክ እንደዛ $14 እንዲሰጠን ምንድነው የሚያደርግልን? እዚህ ጋር ሊጽፍልን ይገባል። አሁን ለምሳሌ $14 ብሎ እዚህ ጋር ይጽፍልናል። እኛ መተን ሪሲቭ እንላለን። ሪሲቭ የምትለው ትበራለች። እዚች ጋር ሪሲቭ እንላለን ማለት ነው። ከዛ በመቀጠል ይሄንኛው አይከንስ ምንድነው ካላችሁ ነምበሩ ኢንቫይት ማለት አንድ ሰው ኢንቫይት ሳደርግ አንድ ብሎ ይጽፍልኛል። ቀጣይ ሲጨምር 2 እያለ ይጽፋል። ኢንቫይት ያደረግናቸውን ሰዎች ቁጥራቸው ነው ብዛታቸው 30 40 50 ሰው ኢንቫይት እናል እዚህ ጋር ይጽፍልኛል። ለምን 00 ሆነ ካላችሁ አዲስ ስልክ ነው አዲስ የተከፈተ ስለሆነ 00 ነው፣ ማንንም ኢንቫይት አላደረገም ማለት ነው። በመቀጠል እዚች ጋር ይገባል ሪሲቭ እንላለን ማለት ነው። እዚህ ጋር ደግሞ ኢንቫይት ፎር ላስት 7 ዴይ የሚለው ምንድነው? ከ7 ቀን በኋላ ኢንቫይቱ ይቋረጣል። 7 ቀን ነው የሚሰጠው። እዚች ጋር ሩል የምትላለች ሜቢ አብዛኛውን ጊዜ ሩሏን ብታነቧት ደስ ይለኛል። ማንበብ የምትችሉ ሰዎች እቺን ሩል ነክታችሁ በምን መልኩ እንደሆነ የሚሰጣችሁ አስክ ሪዋርድ እዚህ ጋር በደንብ ያሳያልና ይሄንን በደንብ ማንበብ እንዲገባችሁ ማለት ነው። ስለዚህ እሱን ካነበባችሁት ኢንቫይት ይገባችኋል ማለት ነው። ለ7 ቀን ውስጥ ነው የሚሰጠው። እዚች ጋር ስሙንና የሰውየውን ያገኛችሁበትን ኢንካም ስሙንና ያገኛችሁበትን ኢንካም ለ7 ቀን ያክል እዚህ ጋር እያሰፈረ ይነግራችኋል ማለት ነው። ስለዚህ ከ7 ቀን በኋላ ምን ይላል? ይጠፋል። ከዛ በኋላ ያለውን ደግሞ ኢንቫይት ያደረጋችሁት ሰዎች ለማወቅ ሞር የምትለውን በመንካት ምን እናደርጋለን? የ30 ዴይ እስከ 30 ቀን ባለው ውስጥ እንትን ያለውን ያገኘውን እዚች ጋር ይጽፍልናል። እዚች ጋር ሊስት ዳታ አለች፣ እዛ ጋር ሴሌክት ዳታ ላይ ያስቀምጥልናል ማለት ነው። ስለዚህ ከሞላ ጎደል ኢንቫይት የሚባለው ነገር ይሄንን ይመስላል ማለት ነው። ልክ እቺን ግን አደራ ምላችሁ ሩሏን በደንብ አንብቧት፣ በደንብ ጠቃሚ ስለሆነች ማለት ነው። ሩሉን ሳይከተሉ ብዙ ሰዎች አልከፈለም ምን አለም እያሉ ስለሚቸገሩ ማለት ነው። በመቀጠል ፋንስ ክለብ አለ። ፋንስ ክለብ ምንም ትርጉም ስለሌለው እዘለዋለሁ ማለት ነው። ምንም ትርጉም የለውም። ስለዚህ እርዝ የምትላለች፣ ላይቭ ዳታ የምትላለች፣ ከዛ መቀጠል ሄልፕ እና ማይ ኤጀንሲ የሚላሉ ሌቭል አለ፣ አባውት ፖፖ እና ሴቲንግ፣ ከዛ የኤፍቢ አለ፣ ከዛ ዩቲዩብ አለ። አሁን እነዚህን ኦልሞስት ወደ 5-7 አይከኖች ለማስረዳት ነው ሞክር በደንብ። የመጀመሪያው እርዝ የምናገኘው ምንድነው ጥቅሙ የሚለውን ገብተን እዚሁ ጋር ማየት ስለምንችል ገብተን እንየው። እዚህ ጋር ፊት አሻራ የሚባል ነገር አለ። ፊት አሻራ ማለት አንድ ሰው ፕላትፎርም ላይ ተቀባይነት የሚያገኘው የፊት አሻራ ከተወሰደለት በኋላ ነው። ይሄ ወሳኙ ነገር ነው። ፊት አሻራ የት እንሰጣለን? በውጭም እንሰጣለን። ልክ እዚህ ጋር እንዳልኳችሁም እዚች ጋር ገብተን ጎ የምትለውን ስንነካ ከሰጠን በኋላ ምን ያደርግልናል? እዚች ጋር ቤንድ የምትልክ እንደዚች አይነት ጽሁፍ ትመጣልናለች ከሰጠን ማለት ነው። ስለዚህ አሁን ብሰጥ የመጀመሪያ ስላለኝ ያግደኛል፣ ኤክስ ነው የሚያደርገኝ ማለት ነው። እችኛይቱ ደግሞ አካውንታችሁን ሴኩሪቲ ከሀከሮች ከሌሎች ዘራፊዎች ለመጠበቅ ሴኩሪቲ የምናደርግበት ነው። ሴኩሪቲ እንዴት እናደርጋለን የሚለው ነው። እሱንም በሌላ ቪዲዮ እንመለስበታለን ማለት ነው። ከዛ በመቀጠል ግን ላይቭ ዳታ የሚላለ ላይቭ ዳታ የሚለው ብንገባ የ7 ቀኑን እንዳልኳችሁ የሳምንቱንና የወሩን የሚያሳይብን ቦታ ነው። አሁን እዚህ ጋር ላይቭ ስንት ሰዓት ተቀምጠሃል፣ ምን ያክል ኢንካም አገኘ። እዚህ ጋር አሁን ላይቭ ስንት ሰዓት ተቀምጠሃል፣ ላይቭ ስንት ሰዓት ተቀምጠሃል ነው ኢንካሙ ምን ያክል ነው፣ በላይቭ ስንት ሰዎች ይዛልና
እያለ በደንብ ይዘረዝርልኛል። እነዚህ ላይቭ እዚህ ጋር ዴይሊ ያለ መንዝል ያለ ልክ እዚህ ጋር ደግሞ በሊስት ያስቀምጥልን። እንደዚህ ይወጣ ምናምን ከሰራን ካልሆነ ይወጣ ወርቆ ምናምን ካልሰራን እንደዚህ ያመጣልናል ማለት ነው። ልክ ሊስታችንን በዚህ መልኩ ራሳችንን ማወቅ እንችላለን። ከዛ ፒኬ ደግሞ የሚባል አለ። ፒኬ ማለት ላይቭ ላይ ሆነን የምንሰራው ሌላ ስራ አለ። ስለ ፒኬ ሌላ መረጃ አጋራቸዋለሁ። ልክ አሁን ግን እኔው ፒኬ ላይ ምን ያክል ሰዎች ጋር ፒኬ ላይ ተጫውተሃል፣ ምን ያክል ሰዎች አግኝተሃል፣ ምን ያክል ኢንካምስ አግኝተሃል የሚለውን ፍሬንዶችን እዚህ ኢንካሙን ምናምን የሚናገርበት ስለሆነ እየገባችሁ ማየት ነው። እንግሊዝ ላይ አድርጋችሁ ላንጉጁን በደንብ መረዳት ነው። ከዛ በመቀጠል ሌላኛው ወሳኙ አይከም ምንድነው? ሄልፕ ነው። ሄልፕ ወሳኝ፣ ከሁሉም ወሳኙ ሄልፕ ነው። ከፕላትፎርሙ እገዛ ብንፈልግ እርዳታ ብንፈልግ ምን እናደርጋለን? እዚህ ውስጥ ቀጥታ በመግባት ምንድነው የምናደርገው? እዚች ጋር ሜሴጅ ፌርባክ የምትለውን በመንካት ምን እናደርጋለን ማለት ነው? ከፕላትፎርሙ እገዛ እንጠይቃለን። በአማርኛ በኦሮሞኛ፣ በትግረኛ፣ በስልጠኛ በምታውቁት ቋንቋ ልክ ኮንሰልት የምትለውን በመንካት እንግሊዘኛም ካወቃችሁ አሁን ለምሳሌ ላሳያችሁ። ኮንሰልት የምትለውን በመንካት እዚህ ጋር ካለ አሁን ለምሳሌ ፊት አውተንቲኬሽን አልቀበልም ብሏችሁ ከሆነ እቺ ማርክ በማድረግ ትሰጣላችሁ። ዊዝድሮ ገንዘብ አላዋጣም እምቢ ገንዘብ ቆርጧችሁ ከሆነ እዚህ ጋር ፖስት ታክስ ሪዋርድ አልሰጥ ብሏችሁ ከሆነ እዚህ ጋር ምናምን እዚህ ጋር በቃ ያሉት ነገሮች እዚህ ጋር አክሰስ አካውንታችሁ ሴኩሪቲ ከሆነ ምናምን እዚህ ጋር ካሉት መርጣችሁ የናንተ ችግር ካለ እዚህ ጋር ታስቀምጣላችሁ። ከሌለ ግን እዚችን አናዘር የምትለውን በመንካት ራሳችሁ ሐሳባችሁን እንድትገልጹ ይሄ ፕላትፎርም ይሰጣችኋል ማለት ነው። ልክ እዚህ ጋር ጽፋችሁ የፈለጋችሁትን ከዛ በመቀጠል ወደ ላይ ሳብ አድርጋችሁ ፎቶም ጭምር አስገብታችሁ ሰሚት ብትሉት ቀጥታ ይሄድላችኋል ማለት ነው። ፕላትፎርሙ እነሱ ጋር ሄዶ ምላሽ በ24 ሰዓት ውስጥ ታገኙበታላችሁ ማለት ነው። ስለዚህ እቺ ወሳኝ አይከነች። ምላሽ ሲሰጧችሁ ደግሞ የት ጋር ነው ምላሹን? ማይ ፌርባክ ላይ ታገኛላችሁ ማለት ነው። ከዛ በመቀጠል ሄልፕን በዚህ መልኩ ካየነው ኤጀንሲ የሚባለውን ፓርት ደግሞ እናያለን። ኤጀንሲ የሚባለው ፓርት ቅድም እንዳልኳችሁ ነው። መጀመሪያ ሰዓት በምንገባ ሰዓት ያለ ነው። ምንድነው? ኤጀንሲ አይዲ ምን ሞላበት ነው። ኤጀንት አይዲ ማለት ይሄ ሰውዬ ያሰራኛል፣ ጠንክሮ እኔንም ያጠነክረኛል፣ የማስረዳት አቅም አለው፣ ስራውን ተርቶታል፣ ያሰራኛል የምትሉትን ሰዎች ኦር ያስገባችሁን ሰዎች ምን ታደርጋላችሁ? እዚች ጋር አይዲውን በመጻፍ ቅድም እንዳሳየኋችሁ ፕሊስ ኢንተሊጀንት አይዲ የሚለውን ስትነኩ ኮንግራ ይላል ማለት ነው። አሁን ለምሳሌ ይሄንን አንዴ አስገብቼ ላሳያችሁ። 55 አሁን በእኔ መግባት የምትፈልጉ ሰዎች 55 23 70 90 ብላችሁ ልክ በምትጽፉ ሰዓት እዚህ ስሜን ያመጣል ማለት ነው። ይሄ ካልመጣ ግን መሙላት የለባችሁም የሌሎችን ቢሆን። ከዛ በመቀጠል እናደርጋለን ፕሊስ ኢንተር ኤጀንት አይዲ የሚለውን ክሊክ አድርገን እንቀበላለን። አክሴፕት እንለዋለን። እዚህ ጋር ኮንፈርም አለ። ኮንፈርም የሚለውን እንነካለን ማለት ነው። ልክ በዚህ መልኩ ምን ይለናል? ኮንግራ ይለናል። በቃ ተስማምታል፣ በሱ ስር ገብተሃል ምናምን ብሎ እዚች ጋር ሩላለች። እሷን በደንብ ማንበብ ነው። እስከ ቀኑ የገባሁበትን እዚህ ጋር ያመጣልኛል። ከዛ በመቀጠል ግን አብዛኛው ሰዎች የምትሳሳቱበት እቺ አትነካም። እቺ ኳይት የምትለው አትነካም። አያንት ኳንቲቲ መንጀርስ የምትለው በፍጹም። ምክንያቱም አንደኛ ገንዘባችሁ ሊዘጋባችሁ ይችላል። ጀማሪያችሁ ከሆናችሁ ምናምን ኤጀንሲያችሁን አነጋግራችሁ ነው እቺ መንካት ያለባችሁ። ስለዚህ አሁን ምን እናደርጋለን? ስለጨረስን ቀጥታ እቺ ነክተን ከዚህ እንወጣለን ማለት ነው። በቃ ጨረሳችሁ ማለት ነው። ምክንያቱም ኤጀንሲ የምትባለው ፓርት ይችላል። ከዛ በመቀጠል ሌቭል የሚባል ፓርት አለ። ሌቭል ማለት ምንድነው የሚለውን ደግሞ ዲቴል እናያዋለን ማለት ነው። ሌቭል ማለት ይሄ ቦታ ማለት ነው። ልክ ሌቭል የሚለውን ስንነካው ኔትወርክ አክቲቭ ከሆነ በደንብ ያመጣልናል፣ ካልሆነ ቀስ እያለ ነው የሚያመጣልን። እንግዲህ ላይቭ ስለሆነ ኦኬ ልክ በእንደዚህ አይነት ኮንፈርም ይለናል። ኮንፈርም አዲስ ስለሆን መፍቀር ስላለብን ኮንፈርም እያልን እንሄዳለን ማለት ነው። ልክ እዚህ ጋር በምታዩት መልኩ ሌቭል 1 ገና ነኝ። ሌቭል 1 ለመግባት ምን ያስፈልገኛል? ቅድም 100 ኮይን አለኝ አይደለ? ልክ እንደዚህ አይነት ኮይን የሚባለው ነገር 3000 ኮይን ሊኖረኝ ይገባል እና ወደ ምን ልቀይረው ይገባል? ወደ ፖይንት ልቀይረው ይገባል ማለት ነው፣ ገንዘብ ለማግኘት። ወደዛ ካልቀየርኩት ግስ አላገኝም ማለት ሌቭሌ አይጨምርም ወይም ሌቭል 2 አላድግም ማለት ነው። ስለዚህ በዚህ መልኩ ሌቭላችንን ማሳደግ ሌቭላችንን ከፍ ማድረግ ይጠበቅብናል። ሌቭል ስንት እንደሚጠበቅብን ምናምን እዚህ ጋር ያሳያል በደንብ። ያው እኛ ብዙ ሌቭል ያናክል ሳይሆን 70 ሌቭል አለ እስከ ብዙ 200 ማክሲመም ሌቭል ድረስ አለ። ከዛ ሌቭል ሁለት አይነት ሌቭል አለ፣ ዌርዚ ሌቭል እና ላይቭ ስትሪም ሌቭል። አሁን ላይቭ ስትሪም ሌቭል እና ዌርዚ ሌቭል ምንድነው የሚለውን መለስ ብዬ እዚህ ጋር ለማስረዳት ነው። ፕሮፋይላችሁን በመንካት እዚህ ጋር ዌርዚ ሌቭል አለ፣ እዚህ ጋር ላይቭ ስትሪም ሌቭል አለ። በመቀጠል ዌርዚ ሌቭል ምንድነው የሚለውን ስናይ ዌርዚ ሌቭል ስንሰጥ ነው የሚያልፈው። ኮይን ወይም ጊፍት ለኛ ለሰዎች ስንሰጥ ምን ያደርጋል? ይሄ ፐርሰንቱ እየጨመረ ይሄዳል ማለት ነው። ስለዚህ በዚህ መልኩ አፕል እናደርግ እንችላለን። ለሴቶች ያናክል ጥቅም የለውም፣ ለወንዶች ግን ጥቅም አለው። ምክንያቱም ላይቭ መግባት የምትችሉት ፓርቲ መግባት የምትችሉት ሊቭ 5 ስትገቡ ስለሆነ። ላይቭ ስትሪም ሌቭል ግን ትንሽ እንደዚህኛው አይደለም፣ እንደ ወርዚ ሌቭሉ አይደለም። ምክንያቱም ስትሰጡ ነው ይሄንኛው የሚያድገው፣ ይሄንኛው ደግሞ ስትቀበሉ ነው የሚያድገው። ይሄ ስትቀበሉ ነው። አብዛኛውን ጊዜ ደግሞ መቀበል ትንሽ ይከብዳልና ስትቀበሉ ስለሆነ የሚያድገው ትንሽ ገተት የማለት እንትን አለው። ነገር ግን ይሄ በፍጥነት የማደግ አለውና ያው ሁለቱም ዞሮ ኮይን በምታንቀሳቀሱ ሰዓት ነው አፕ የሚያደርጉት ማለት ነው።
ይሄን ለማስረዳት ያክል ነው። ከዛ በመቀጠል ሌቭል የሚለውን ጨርሰናል። ከዛ አባውት ፖፕ የሚለውን እንገባለን ማለት ነው። አሁን አባውት ፖፕ ላይ የፈለግነው መረጃ አሁን ስለ ፕላትፎርሙ ምንድነው ፕላትፎርም የሚለውን እዚች ጋር በደንብ ማየት ማስተንተን እንችላለን። ለሚያነብሰው እዚች ጋር በመግባት እነዚህ ጋር ላይቭ ምናምን የሚለው ጋር እዚህ ጋር በመግባት እነዚህ ሁሉ አሉ። ለምሳሌ አንዱን በመንካት መረጃ በደንብ አገኛለሁ ማለት ነው። ምን ሳረግ ነው የሚሰጠኝ፣ ለምን ነው የሚሰጠኝ፣ ምንድነው እሱ የሚለውን ያ በደንብ ላነበበ ሰው ማለት ነው በጣም ተጠቃሚ ያለው። ይሄንን ተረጎማችሁም ቢሆን ማየት ሞክሩ፣ እሱ በደንብ ይጠቅማልና ስለ ፖፖ መረጃ የምትፈልጉ ከሆነ እዚሁ ላይ ፖፖ የትም ሳትወጡ እዚሁ ላይ ማግኘት ይቻላል ማለት ነው። ከዛ በመቀጠል ግን ሴቲንግ የምትላለች ሴቲንግ ምንድነች የሚለውን ደግሞ ቀጣይነት እናያለን ማለት ነው። ቀጥታ ወደ ሴቲንግ እንገባለን። ሴቲንግ ጋር በመንገባ ሰዓት አካውንት ኤንድ ሴኩሪቲ ይላል። አካውንት ኤንድ ሴኩሪቲ ውስጥ ላይ ገብተን አካውንታችን ሴኩሪቲ ነው ማድረግ የምንፈልግ ከሆነ እዛ ጋር በደንብ እናያለን። ከዛ ሴኩሪቲ ፓስወርድ የሚላለ ፓስወርድ፣ ላንጉጅ አለ። ላንጉጅ መቀየር የምንፈልግ ከሆነ ቋንቋ እነዚህ አሉ። እነዚህ በጣም ብዙ አሉ። በነገራችን ላይ እነዚህ ፖፖ ላይ ሌላም አካውንት መጨመር ብንፈልግ እስከ 20 አካውንት መክፈት ይቻላል። ግን እነዛ ፌክ አካውንት ናቸው እስከ 20። ምክንያቱም አንድ አካውንት ብቻ ነው ኦሪጂናል ሊኖራችሁ የሚችለው። ነገርን ኮይን ለመሰብሰብ ፖይንት ለማሳደግና ትጠቀሙበታላችሁና እንደዛ ለእውቀት ያክል መክፈት ይቻላል ማለት ነው። ስለዚህ እነዚህ እዚህ ላይ አሁን ለምሳሌ ፕሮፋይል መቀየር ብትፈልጉ እዚህ ጋር እየገባችሁ ፕሮፋይል አሁን መጨመር መቀየር ምናምን ይቻላል። ኒክኔማችሁን ወንድ ሴት ተሳስታችሁ ከሆነ ጾታ፣ ዳያችሁን ቀኑ ተሳስታችሁ ከሆነ አገር ተሳስታችሁ ከሆነ ምናምን እዚሁ ጋር መቀየር ይቻላል ማለት ሴቲንግ ላይ እየገባችሁ መቀየር ይቻላል ማለት ነው በቀላል ዘዴ። ከዛ እዚህ ጋር የኤፍቢ ምልክት አለ። ይሄን አሁን ኤፍቢን ብነካው ቀጥታ ወዴት ነው የሚወስደኝ? ኤፍቢ ተጠቃሚ ከሆንኩ ወደ ፕላትፎርም ፔጅ የራሳቸው የሆነ ኦሪጂናል ፔጅ አላቸው፣ ወደዛ ይወስደኛል። ልክ ዩቲዩብን በመነካ ሰዓት ወደዛው ይወስደኛል ማለት ነው ራሳቸው ጋርና የዛሬው ፕሮግራማችን ይህን ይመስላል። እንግዲህ የቀረ ካለ ብላችሁ የምታስቡት ነገር ካለ ኮሜንት ሴክሽን ላይ ጻፉ፣ ቢስተካከል የምትሉት እንግዲህ ምን እንሰራለን የሚለውን ዛሬ ሃይላይቱን የተወሰነ ያክል የተረዳን ይመስለኛል። ሌሎች ጥያቄ አስተያየቶች ካላችሁ መጠየቅ አስተያየታችሁን መስጠት ይችላል። ስለተከታተላችሁ በጣም አመሰግናለሁ። ፋሚሊዎች ጠንክሩ፣ በርቱ፣ አይዟችሁ። መስራት ይቻላል፣ ገንዘብ ማውጣት ይቻላል፣ ገንዘብ ሜክ ማድረግ ይቻላል በደንብ። ነገር ግን መስራትን በዛው ልክ ያስፈልጋልና መልካም ቆዩልኝ እላለሁ። ቸር ሰንብቱ።